እግዚአብሔር አምላካችን በደብረ ሲና ተገልጾ ለሙሴ የሰጣት ጽላት እንደሚታወቀው በ1000 ዓመተ ዓለም ገደማ በፈቃደ እግዚአብሔር በቀዳማዊ አጼ ምኒልክ ዘመን ወደ ሀገራችን ወደ ኢትዮጵያ መጥታለች። ስለዚህ ሀገራችን ኢትዮጵያ ቀድሞ በሕገ ልቡና ኋላ ቆይ ነው ሴት ናት እንዴ? ታቦተ ጽዮን ይላል። ሴት ናት ወይ መታለች ይላል ማለት ነው። እስቲ አንዴ ላሰማችሁ። ጾታ ባይዛይ ጾታ ይቀይራሉ። አሁን አዲሱ የታተሙ በሚሊኒየም የታተመው የኦርቶዶክስ መጽሐፍ ቅዱስ ተብሎ የሚሊኒየሙ ይሄ ባለ ሊፕስቲኩ የሚባለው ነግሬያችሁ የለ ከዚህ በፊት ባለ ሊፕስቲኩ ይባላል፣ የሞዓብ አደጋ ጣይም ይባላልና እዛ ላይ ሕዝቅኤል 44 ላይ ያለውን ቃል ይህ በር ተዘግቶ ይኖራል እንጂ ማንም አይገባበትም የሚል ክፍል አለ እና ያንን ጥቅስ ምን ያደርጉልሃል? አትኮ የቄስ ተንኮል ጌታ ምስክሬ ነው። የቄስ ተንኮል እኮ አያልቅም። ተንኮለኛ እኮ ተንኮለኛ እና ምን እንዳሉ ታውቃለህ? ሲቀይሩት ይቺ በር አይ መምሬ የነሱ እኮ አልክም እኮ ወንድም። ይቺ በር ተዘግታ ትኖራለች እንጂ ማንም አይገባባትም አለ። እቺ ብሎ እኔ እኮ ባልስቅ እኮ ነው የሚገርመው ወገኖቼ። ለምንድን ነው እንዲያረጉት ስትል ያ ጥቅስ ለማርያም በቃ ያለ ስም ልውውጥ ያለ ፍርድ ቤት ትእዛዝ ያንን የሚያክል ትንቢታዊ ቃል ለማርያም አስተላልፈው ጨርሰዋል። ይሄ ስለ ማርያም የተጻፈ ነው። ተዘግቶ ይኖራል የተባለው የማርያም ድንግልና ነው። ማንም አይገባበትም የተባለው እሱ ነው ብሎ ተብትቦታል። መጀመሪያ አላስኬዳለው። ስለዚህ ማርያም ሴት ስለሆነች በሩ በወንድ አንቀጽ ስለተጠራ እንዴት ያርገው? አልመጣ አለ። አልመጣ ሲለው እቺ በር አራው በጌታ በኢየሱስ እቺ በር አላት። አሁንም ይሄም ሰውዬ እቺ ታቦት የመጣችው ይላል በሴት አንቀጽ ማለት ታወቀው በ1000 ዓመተ ዓለም ገደማ በፈቃደ እግዚአብሔር በቀዳማዊ አጼ ምኒልክ ዘመን ወደ ሀገራችን ወደ ኢትዮጵያ መጥታለች። ስለዚህ ሀገራችን ኢትዮጵያ መጥታለች ደግሞ በሕገ ልቡና ኋላም በሕገ ኦሪት መጥታለች አላለም። አረ ጉድ ነው ዘንድሮ አንተ። ታቦቲት ማለት ነው እኮ ታቦቲት መታለች በል። ታቦት አትበል፣ ታቦቲት መታለች በለና። በቀዳማዊ ምኒልክ መታለች። ወይ ታምር ወይ ጉድ! ሞታለች በለን። እንደውም አስተካክል። ይሄ ውሸት ከዚህ ምድር ላይ ካልተጠረገ የኢትዮጵያ መከራ አያበቃ። ሲሪየስሊ ነው የምነግራችሁ። በጣም ትልልቅ ውሸቶች ተጋድመዋል። ህዝባችን የሚራብባቸው የሚጠማባቸው ጦርነት የማይጠፋበት የስቃይ የመከራ ምድር የሆነው ባዕድ አምልኮ፣ ጥንቆላ፣ ሐሰት በቁሙ ታየዋለ አካል ይዞ ማለት። ስለዚህ መታለች አትበለም፣ ሞታለች በል። ሞታለች። ይሄ ታቦት መኖር እስካለበት ሰዓት ድረስ እስራኤል ውስጥ ነበረ። ከዛ በኋላ ግን የት እንደሆነ አይታወቅም።
ኢትዮጵያም የለም። ኢትዮጵያ ነው ብሎ የሚያስብ ሰው ያበደ ነው። የብሉይ ኪዳኑ የቃል ኪዳን ታቦት የት እንደሆነ አይታወቅም ካለ በኋላ ኢትዮጵያ ግን የለም ማለት የትም እንደሆነ ካላወቀ ኢትዮጵያ ለመኖርም በምን አወቀ? እሺ ጥያቄውን ልመልስ። በጣም ጥሩ ጥያቄ ነው መምህር ያነሱት። የት እንደሆነ አልታወቀም የሚል ከሆነ ኢትዮጵያ እንደሌለ በምን አወቀ? እንግዲህ እቺ በጣም ትልቅ ክሪስ ክሮስ የሆነች ጥያቄ መሆኗ ነው። የት እንደሆነ ስላልታወቀ ነው ኢትዮጵያ መሆኑም ያልታወቀ። አጭርና ግልጽ። አሁን ባለው መረጃ ግን እስራኤል መቅደሱን ለመስራት በምታደርገው ዝግጅት ውስጥ ታቦቱ እንደተገኘ እዛው እስራኤል ምድር የምታፍሩበት የምትሸማቀቁበት ጊዜ እንደደረሰ መርዶን ነው ምነግርህ። እኔ መርዶን ነው ምነግርህ። ይሄን ሁሉ ዘመን የኢትዮጵያን ሕዝብ ስታታልሉ የኖራችሁበትን ይሄንን የሐሰት ትርክት ይሄን ውሸታችሁን አረፋ የምትደፍቁበት ጊዜ እንደደረሰ ነው ምነግርህ። የለማ ቢኖር አሁን እስራኤል ዝም ትላለች? ዝግጅቷን ጨርሳለች። የተገኘበት ስፍራ በቴሌቪዥን እየቀረበ ነው ያለው። አለቅ አረፋ የምትደፍቅበት ጊዜ እየደረሰ ይሄ ሁሉ ትርክት ዜሮ የሚገባበት ማለት ነው። ሰው እኮ ነገን እኮ ቢያስብ እኮ አይዋሽም እኮ በእውነት ነገን ቢያስብ። አሁን ዲስከቨር ያደረገው ሰው ሳይንቲስቱ ያን ምርምር በተለይም the city of David ተብሎ የሚጠራው በነገራችን ላይ ከተማው ከስር እየተቀበረ ከላዩ እየተሰራበት ከስር እየተቀበረ እንዲህ ነው። ሌየር አለው። የሚገርማችሁ በቁፋሮ ነው። አሁን ሲቲ ኦፍ ዴቪድ ጋር የደረሱት በቁፋሮ ነው። አርኪኦሎጂካል የሆኑ ኤቪደንሶችን ማየት የምትፈልጉ ከሆነ ምን ኢንስቲትዩት የሚባል አለ ራሱ የእስራኤል ሌጋል የሆነ በዚህ ዙሪያ ጥናት የሚያጠና አርኪኦሎጂካል የሆኑ ነገሮችን ዲስከቨር ሲደረጉ እየሰበሰበ ሙዚየም የሚያስገባ ኢንስቲትዩት አለ። ኦኬ እነሱ ያወጧቸው በጣም ብዙ መረጃዎች አሉ። አሁን ቀይ ጊደር እየተሰበሰበ ነው። the ark of the covenant ባይኖረው ምኑ ላይ ደም ሊረጭ ነው ቀዩን ጊደር የሚሰበስበው? እስቲ ስማ ቁጭ በልና ስማ። ቀያይ ጊደሮችን ከመላው ዓለም ነውር የሌለባቸው መስዋዕት ሊጀምሩ ማለት ነው። ይሄ በጌታም የተነገረ ትንቢት አለ። በዘመን ፍጻሜ በእስራኤል ምድር ላይ የሚታዩ ነገሮች አሉ፣ ምልክቶች አሉ። አውሬው የሚገለጥበት ጊዜ አለ። ያ ሲሆን ደግሞ መቅደሱ ይሰራል። የመጨረሻው ሶስተኛው መቅደስ ይሰራል። ያ ሶስተኛው መቅደስ ሲሰራ ያለ ታቦት አይሆንም። ምክንያቱም የሚታረዱት ከብቶች ሬድ ሄፈርስ ተብሎ የሚጠሩት እነሱ ደማቸው የሚረጨው በዛ በስሬት መክደኛው ላይ ነው። መሰዊያው ላይ ይሰዋሉ። አልተራ እያዘጋጁ ነው። አልተር እየተሰራ ነው። በጣም ትልቅ ዝግጅት እየተደረገ ነው። የዘመን ፍጻሜ እንደደረሰ እየታየ ነው። ኦኬ እና ላንተ አደራ አስቀምጠው ነው አክሱም ጽዮን እነሱ እዛ እያዘጋጁ ያሉት። መቼ ነው የምትነቁት? መቼ ነው ታሪክ የምታጠኑት? መቼ ነው ወደ እውነተኛው የእግዚአብሔር ቃል መረዳት የምትመጡት? ስለዚህ ኢትዮጵያ ውስጥ እንደሌለ እኔ በቃ በእርግጠኝነት ነው የምነግርህ። ተዋጠልህም መረረህም ጣፈጠህም እውነቱ ይሄ ነው። እውነቱ ይሄ ነው። የትኛውም የታሪክ ተመራማሪ አክሱም ድረስ ሄዶ የተጻፉ መጽሐፍቶች አሉ። ለምሳሌ ማን ሪቻርድ የሚባል የጻፈው አለ አይደለ? ታቦተ ጽዮንን ፍለጋ የሚል ውስጥ ድረስ ገብቶ ነው ያጣራው። የለም የናንተን ይሄንኑ እቺ ጥቁሯ መጽሐፍ ክብረ ነገሥት እሷን ነው ሰጣችሁት። እሱን ታሪክ ተተርኮለት ይወጣ። ከዛ ተሸክመው የሚወጡትን አይቶ ይሄማ የሙሴ አይደለም አልኩኝ ነው የሚለው። ስለዚህ ኢትዮጵያ ውስጥ የሙሴ ጽላት ወይም የመጀመሪያው ታቦት the ark of the covenant የለም። ፊልሞች ተሰርተዋል። የግብጽ ፒራሚድ ውስጥ እየተባለ የተጠና ጥናት አለ።
ናይጄር ማን ነው ወደ ደቡብ አፍሪካ ቦትስዋና አካባቢ የሚኖሩ ከእስራኤል ጋር የደም ትስስር አላቸው የሚባሉ ኮሚኒቲዎች ባሉበት ስፍራ የተጠና ጥናት አለ? የለም፣ አልተገኘም። እኔ እንደውም በቅርብ ፕሬዝዳንቱ ማን ነው ትራምፕ ቤት የሆነ ተቀርጾ የተገኘ በወርቅ ምናምን የተሰራ ተገኝቶ በቃ እሱን እንዴ ወደ አሜሪካ መጣው እያልኩ ነበር። ተረጋጉ። የለም